ደግሞ ነቀል ይበላል። አብሽ በሰላም ያሳደርከኝ። እስቲ በግራው ላይ በቀኙ ይክ ከሰው ጋር ከምጋፋ እማ ትላንትና አብሽ ሰርታ ነበር። ስማ ድስቱን በላው እንደል ማሳጠብ ጀመሩ እንደዚህ ቤት ሽማጣለው እስቲ ወይ እንደው በሞትኩትን ደውኔ ምን ይሻለኛል? የምን ያዝመኑ ነው ፍምትለው እንዲያቃጥልሽ አንተ አቃጠልከኝ እንጂ ደህና አድርገህ በቃ በቂ እኮ ነው። ሰው ላይ ቀን እየተነሳ ብረት ድስት ላይ ይጣዳል። ወይ አንተ ጓደኞች አንተ ኩዮች በጧት ተነስተው ስንት ስራ ሰርተው ስንት ሀገሩን አዳርሰው ለራሳቸውም ለቤተሰቦቻቸውም 100 እና 50 ብር ካርድ ይፍቃሉ። አንተ እየተነሳ እዚህ ይሄንን ብረት ድስት ፋና በባዶ ጥርስ ይልፋቅልሽ እንዴ? ኧረ ይዞ ሄድ። ምን ጥርስስ አለ? ይሄ ነው ምን ጎተራ ነው? ባካችሁ ደግሞ ስድቤን አስተካኪ። እባክህ ስድብም ይስተካከልልኝ። ሁሌ አጋሰስ ነው የምትይ? አጋሰስ በእኛ አሁን ጎተራ ድራብ እንዴ? ይሄ ልከስከስ አጋሰስ ጎተራ እንዴ? ጭማሪ ታክስ ልታስከፊኝ ነው እንዴ? ባንዱ እንትን በይ ደው። ይሄ እኔ እኮ መቻል ያቃተኝ አንተ ምላስና ይሄን ሆድህን በላስገባው ደ ይሄ እንደው ለአባትህ ደግሞ እንዳሉ ምን ብላለ እንትን ምን ብላለ ተራንዳች ብላቴ አንተንስ የሚበላ ጅብ ጠፋቆ ያሉ ምን መሰለ እዚህ እኔ ዛሬ ድርድ እንኳን ተከላ አለብኝ ሄድና አትክልቶቹን እንድታጠጣ እዛ ስራ ቦታ ከላይ ትንሽም በመቀስ ነካ አድርጋቸው ውሃ ካጣህ ከጎን ካለው ቧንቧ ጠልፈህ አጠጣ ብለው። እኔ አይመቸኝም። እኔ ቀጠሮ አለኝ። ባይሆን በኋላ ላይ ከአዋሽም ቢሆን ጠልፌ ያጠጣለሁ እንጂ እንትን የለም። አይመቸኝም እንዴ? ለነገሩ ቀድመው ጫማህን ሁሉ ሰብስበው ቆልፈውበት ነው ሄዱ። እንዴት ነው ጫማዬን ይዞ የሚሄደው? ያንተን አመል ያውቃል። አዎ ቆልፈው እንዳለ ሁሉንም እንዳለ እንዴት ቆልፋል እንዴ? ቀጠሮ አለኝ እንዴ? ህይወቴን ለነገሩ እኔ ነኝ። እኔ ምን አልኩ መሰለ ይሄንን አውቃለሁ። ይሄ ልጅ ጎረምሳ ነው የሚሄድበት ይኖርበታል። ቀደም አድርጌ አስቤ እንደ ጫማ አስቀምጡለት ብዬ ይሄ አረንጓዴው መቼ ነው ሰሞን ባለፈው ጊዜ ተገዛው እኮ ሽታይ አስተማሪፍ ልጅ እሱን ጫማ ማሰሪያውን አስቀምጠውልሃል። እንደው ለሆድህም ማሰሪያ ቢገኝ ጥሩ ነበር። ምን ያረጋል? ታብቂኝ በላይ ነሽ መጣ እሜ ደግሞ ሸምም ሸፕም የላትም። አሁን ማሰሪያው ምን ላረገው? እስከዛ ዝም ብዬ ግን ሰው ከተሰማራ አሁን ቆይ ምን አድርጌ ነው የሚሄደው? ያለ ዛሬ ደግሞ እሷን አላገኛት። እማ ኮንጎሸቱ ጋር ነው። ሄሎ ኩኪያት ኩኩሻ። አቤት ኮክ። አቤት ማን ነው? እኔ ነኝ። እንዴ አንተ ነሽ? ቤተሰብ እንዴት ነሽ? ሰላም ነው። ታደናለ እንዴ? ምን ናቸው? ወደ ቤተሰብ ረብሽ ባንጂ ምን? አይ በሩ እንዳላቆሽ። ሰላም አንተ ለምንድን ነው ኢትዮጵያን ወክለ ክብደት ማትሞክረው? አረባክ ተስማማኛል። በጣም አንተ ራሱ ኮርጉዝ በሩ ወስላ አንተ ራሱ እኮ አፈር ይደለው ስኳር ድንች መስላል። ደህና ነው? ምን ነጠፋ ሰሞኑ? ባክህ ትንሽ ትምህርት ኬዝ ውጤት ጠፋኝ። አይ ጫማ ለምን ጫማ? እዚህ እግር ላይ የሚደረገው ነው። ለምን? ለአንተ ብዬ ነው እንጂ ቀጠሮ ነው። ረባት ያዝ ቤት ያፈራው አረካው ተስበረረ እኮ እናንተ ደግሞ ሽሮ ታሰጡም እንዴ? ምትቆረጠሙ አንተ ሽሮ ሰጣት ነው አፍሮ መጥተኝ ሽሮ ሰጣት ዘክታችሁ ነው ታሰጡት። ነጭም ቢሆን ችግር የለውም። እሺ ነጭም ቢሆን ካልሲ ምናምን አትቸገር፣ ከራስ ትሰጠኛለህ። ችግር የለም። አንተ በቃ አጠቃላይ እንደ ምን ነው ይዘህ ትንቀሳቀሰው? ግርን አይ በቃ ግርን ብቻ ነው የምትንቀሳቀሰው። ካልሲም ጫማ ብቻ ነው ትንሽ ችግር የለውም። ግን እኮ አንተ ሸርት ካለ ግን እኮ አንተ ጫማ
እግርህ ስንት ቁጥር ነው? እኔ 43 የኔ እኮ 39 ነው እኮ መልቲ ነው እግሬ። ይይዛል። አውራጣ አሁን ለምሳሌ ጫማውን ሰጥቼ አውራጣትን ቢይዘውስ ከቀጠሮ ከምቀር አውራጣት ቢቆረጥ ይሻለኛል። ኧረ እባክህ አምጣ ሞክረው። እንግዲህ ትሞክረዋለህ። ምንም ችግር ጠብቀኝ። እሺ እሺ ወይስ እኮ ነው ለምን አገባህ? አገባ አይ እዚሁ ጋር ቁጭ ብዬ ታምጣለህ? እዚህ ጋር ምናምን ይሆናል። ይሆነኛል። እሺ እሺ አሁን ተካልሰራሽም ምንድን ነው ሜዲ ነው? አንተ ኃይለኛ ነህ። ይሄ 2 ብር ይዛል። ማስጠረጊያ አጠቃላይ ከኔ ነው። ላምጪው እንዲከፈል ያስገድዳል። በጣም ውለታሽን እንትን እላለሁ። እሺ ሰሞኑን በዚህ 3-4 ቀን ውስጥ ሆነ አድርገው እንደምንም አስገባዋለሁ። አጥፊውም ቢሆን እንትን እላለሁ። ዋናው ጫማ አረጋ አይደል? በዚህ 3-4 ቀን ውስጥ ውልውል አድርጌ በስነ ስርዓት እቤት ያስቀምጠዋለሁ። እሺ እንዴት ነሽ ትርፌ? ሰላም ነሽ? አለን። ፋኖስ ይዘህ ወዴት እየሄድክ ነው? ሰው ጠፍቶብኝ እንዴ በዚህ በጠራራ ፀሐይ ፋኖስ ይዘህ? የእኛ ዲዮጋን ኢትዮጵያ ዲዮጋን። አንቺ የችክ ደጋን እንዴት ነሽ? ሰላም ነሽ? አዲስ ነው? ምን አለሽ? አለልሽ ሁሉ ነገር ምን ጋዝም አለው ውስጥ ለቆናቸው ሜዲና ራሱ ዱርብሽ ነው የሚለው። ይኸውልሽ አሁን ሁሉ ቦታ ታውቂያለሽ መብራት አለ። ገባሽ? ለዚህ ፋኖስ ማን ይፈልጋል? ለዛው መብራት ስላለ እናትፈልገው ገልገል ግቤም ቢውል ላምጣልን እኛም ኮራን በእናንተ እኛም ኮራን። ሸልሞ እንዲህ ስጠው ጨረስከው እኮ የቤቱን ዕቃ ቢቀር ይሄንንም ይሄ እንደው ምን አባቱ አላላው ሰው እኮ ነው። አውስ የለ እኮ ሁሌ ታውሰኛለህ። እኔ ደግሞ ብር አውስ የለ ልትዋዋሳላችሁ። የእኛ አቤት ቤቱን በቁም አፍራሽ፣ አቤት ለቆራሌው ደራሽ፣ አቤት ቤት ዕቃ ጨራሽ። የቀረኝ ነው ፍራሽ።